ዲጂታል ነጋሪት የራዲዮ ፕሮግራም ጀምሯል። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንታ የጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ይቀርባል። አብረናችሁ እንቆያለን። አብረናችሁ የምንቆየው ከጠበቃ እትመት አሰፋ እና ጠበቃ ፍቃዱ አንዳርጌነን ከኮቨናንታ የጥብቅና ድርጅት። በዛሬው ፕሮግራማችን የሀገራችን የዲጂታል ጉዞ ምን እንደሚመስል ዲጂታል 2030 እና የሳይበር ደህንነትን የሚመለከቱ ጉዳዮች እናቀርብላችኋለን። እንግዳ አለን። እንግዳችን እናስተዋውቃችኋለን። እንግዳችን ከማስተዋወቃችን በፊት አድማጮቻችን ጥያቄ ካላችሁ ጥያቄያችሁን በአጭር የስልክ መልእክት 8545 እንዲሁም ደግሞ በ01 1 5 58 54 31 እንዲሁም የመጨረሻውን 32 በማለት ጥያቄዎቻችንን ልታቀርቡልን ትችላላችሁ። የዛሬ እንግዳችን እናስተዋውቃችኋለን። እንግዲህ እንግዳችን ዶክተር መታሰቢያ ካሳ ይባላሉ። ዶክተር መታሰቢያ ካሳ የኢንፎርሜሽን ቴክኖሎጂና የሳይበር ደህንነት ባለሙያ ናቸው። ከ20 ዓመት በላይ በአካዳሚ ውስጥ እንዲሁም ደግሞ በሀገር ውስጥና በሀገር ውጭ በማማከር ስራ ቆይተዋል። እንዲሁም ደግሞ የኢኮ ኢንጂነሪንግ ባለቤትና መስራች ናቸው። ኢኮ ኢንጂነሪንግ እንግዲህ ብዙ ስራዎችን በቴክኖሎጂ ዘርፍ እየሰራ ያለ ድርጅት ነው። እንግዲህ በትምህርት ደረጃቸውም ካየን በኢንፎርሜሽን ሲስተምና በኢንተርፕራይዝ ሪሶርስ ማኔጅመንት ፒኤችዲ አላቸው። በተጨማሪም ደግሞ በኮምፒውተር ሳይንስና በሳይበር ደህንነት ፖሊሲም ኤምኤስ አጥንተዋል። በተጨማሪም እንግዲህ ኢኮ ኢንጂነሪንግን አቋቁመው በተለያዩ የሳይበር ደህንነት መፍትሄዎችን አዳዲስ የቴክኖሎጂ ፈጠራ ውህደትና እድገት ላይ በመስራት በኢትዮጵያ የዲጂታል ኢኮኖሚ አስተዋጽኦ ላይ እያደረጉ ይገኛሉ። በሌላ በኩልም በሳይበር አካዳሚ የሳይበር ደህንነት አቅም ግንባታ፣ ዲጂታል ክህሎት ስልጠናና የተግባር ምርምር በማከናወን ላይ ይገኛሉ። እንግዲህ አድማጮቻችን አብራችሁን ትቆያላችሁ። ብዙ ከዘርፉ ላይ ልምድ እንደምታገኙ ትምህርት እንደምታገኙ ተስፋ እናደርጋለን። እንግዲህ በቅድሚያ እስኪ ዶክተር ራስዎትን ምናልባት ራስ ልበል አንተ እያልክ ላውራ ምናልባት ለማውራት እንዲመቸኝ ይሻላል። ለጥያቄም ለመልስ የሚመቸው አንተ እያልክ ብታብና። እሺ መልካም ዶክተር። ስለዚህ እስኪ ዶክተር በተለይ በውጭም ሀገር ላይ የሰራችሁም ስራዎችም ስላሉ ራስክን በማስተዋወቅ ብትጀምር እላለሁ። በጣም አመሰግናለሁ ጠበቃ ፍቃዱ። እንዲሁም እትምት አይ ቲንክ ጎናችን አለሽ። በጣም ነው የምንማመሰግነው ለዚህ ፕሮግራም ስለተጋበዝኩ። በመጀመሪያ እናንተንም እንኳን ደስ አላችሁ። ይሄ ማለት ከመጀመሪያው ጀምሮ ሰማው የነበረ ፕሮግራም ነው። አሁን ሶስተኛችሁ እንደሆነ አውቃለሁ። ወደፊት በርከት ያሉ ፕሮግራሞች በተለይ እውቀትን መሰረት ያደረጉ በሀገራችን ሕግ ላይ ትልቅ አስተዋጽኦ እንደምታደርጉ ተስፋ አለኝ። በዚህ በሶስተኛው ፕሮግራማችሁ በመጋበዜ በጣም ነው የማመሰግነው። ብዙን አስተዋውቀዋል። ስለ ራሴ መታሰቢያ ካሳ እባላለሁ። በትምህርት ዝግጅቴ የዶክተሪያል ዲግሪ በኢንፎርሜሽን ሲስተም እና ኢንተርፕራይዝ ማኔጅመንት እንዲሁ ደግሞ በሳይበር ሴኪሪቲ ላለፉት 20 ዓመታት በትምህርት በምርምርና በኢንዱስትሪያል አፕሊኬሽን ላይ በሀገር ውስጥና በውጭ በበርካታ ስራዎችን ስሰራ ነበር። በ2016 በፈረንጅ ወደ ኢትዮጵያ ኢኮ ኢንጂነሪንግ የሚባለውን ካምፓኒ በተለይ በቴክኖሎጂ ትራንስፎርሜሽን ላይ የግሌን ወይም የድርሻችንን ለማበርከት ምንም እንኳን የቢዝነስ ተቋም ቢሆንም በአብዛኛው በሀገራዊ ፋይዳ የዲጂታል ፋይዳ ላይ ሊያበረክት በሚችል በትምህርት በምርምር እንዲሁ ደግሞ በሲስተም ዲቨሎፕመንት ላይ የሚሰራ ኢኮ ኢንጂነሪንግን አቋቁመን ለረጅም ጊዜ እንግዲህ ላለፉት 9-10 ዓመታት እየሰራ እንገኛለን። በተለያዩ የዓለማት ክፍል እንዳጋጣሚ በአካዳሚክስ በስልጠና ብዙ ቦታዎችን ዞር ነበር። አይ ቲንክ ከ62 ሀገር በላይ በዚሁ በቴክኖሎጂው ዞር ነበር። አንድ የቻይና ዩኒቨርሲቲ ዜዲቲ ዩኒቨርሲቲ ውስጥ በቴክኒካል ትሬነርነት በተለይም ደግሞ በቴሌኮሙኒኬሽን ኢንፍራስትራክቸር ዲቨሎፕመንት የሲኒየር እና ቺፍ ትሬነር ነበርኩ። በያንን መሰረት አድርጌ እንግዲህ በርካታ በዓለማት ደረጃ ቴክኖሎጂ በሁሉም ዘርፍ በተለይም በተግባር ላይ የሚያበረክተውን ድርሻ በመረዳት እንዲሁ ደግሞ ሀገራችን በቴክኖሎጂ ልትጠቀምበት የምትችለውን ሀሳብ በተወሰነ ደረጃ
በግልምና በጋራ ሁነን ከመሰል ጓደኞቼ ወዳጆቼ እንዲሁ ደግሞ ተቋማት ጋር በጋራ ሆኖ ለማበርከት ስራ ጀምረናል። እንግዲህ ከብዙ በጥቂቱ ይሄን ያህል ነው። ይቅርታ ምናልባት ለማሳጠር ያህል። እሺ እናመሰግናለን ዶክተር መታሰቢያ። በቅድሚያ እንዴት ውላችኋል ክቡራን አድማጮች? ጠበቃት መታሰፋ ነኝ። ዶክተር መታሰቢያ በቅድሚያ በግሌና በኮቨናንት ሀብ የጥብቅና ድርጅት ስም በጣም ላመሰግንህ እወዳለሁ። ምክንያቱም በዚህ ደረጃ ሊገለጽ የሚችል የትምህርት ዝግጅት በዚህ ደረጃ ደግሞ ሊገለጽ የሚችል በተለይም ደግሞ ዘመኑ የዋጀው የቴክኖሎጂ እውቀት የዲጂታል እውቀት ካለው ሰው ጋር መገናኘት መቻላችን በዚህ ፕሮግራም ላይም እንግዳ አድርገን እንድንጋብዝ እድል ስላገኘን ስለተቀበልከን በጣም አመሰግናለሁ። ክብርና ኩራት ይሰማናል። በቀጥታ ወደ ጥያቄዎቹ ልምጣ ዶክተር። የመጀመሪያው ጥያቄ እንግዲህ ሀገራችን መንግስታችን ዲጂታል ስትራቴጂ ከ2025 ወደ 2030 ሽግግር ማድረጉን በይፋ አሳውቋል። ይህን ካልኩኝ ዘንዳ በቀጥታ ወደ ሰነዱ ልውሰድህ። መጀመሪያ ዶክተር ሰነዱ ላይ በጣም ሳቢ በሆነ ወይም ካቺ በሆነ መንገድ ፎርዋርድ በሚለው ላይ ወይም ሾርት ብሪፊንግ በሚለው ላይ የተቀመጠ ሀሳብ አለ። እሱን ልግለጽልህና ጥያቄ እንዳስከትል። ምንድነው የሚለው ይሄ ሀሳብ? ዲጂታል ኢትዮጵያ 2030 is our national response to this moment ይላል። It's more than a strategy. It's a declaration of intent, a commitment of act with confidence, creativity and purpose. This initiative affirms Ethiopia's determination to chart its own digital path ነው የሚለው። ኦኬ። ስለዚህ ከዚህ ፎርዋርድ ሀሳብ በመነሳት ይህ የ2030 ዲጂታል ስትራቴጂ ሽግግር ምን አዲስ ምዕራፍ ይዞ መጥቷል ለኢትዮጵያ? እንደ ባለሙያ የስትራቴጂውን ትኩረት እንዴት ተገመግመዋለህ? ለሀገራችን ያለው ፋይዳ ምንድነው ብለህ ታምናለህ? በመጀመሪያ ዲጂታል ኢትዮጵያ በተለይም በሌሎች ሴክተሮች እንደናንተ አይነት በህግ ላይ የተሰማራ ሴክተር በደንብ ያገባኛል ይመለከተኛል ብላችሁ እስከ ቴክኒካል ዲቴል ድረስ ማየታችሁ በጣም መልካም ነው። ሆፕፉሊ አገሪቱ ዲጂታል ኢትዮጵያ 2025 እንደምታውቁት እናም በአብዛኛው በተግባር እንዳየ ነው በኢትዮጵያ ውስጥ የኢኮኖሚ ኮር ሴክተሮች አሉ። ለምሳሌ ግብርና፣ ጤና፣ ትምህርትና ገቨርንመንት ሰርቪስስ ሌሎቹም አንደኛው ሆኖ እንደ አንድ ካታሊስት ወይም እንደ ፒላር ሆኖ እየቀረበ ያለው ዲጂታላይዜሽን ነው። ዲጂታላይዜሽን ታሳቢ የተደረገው እስካሁን ድረስ ሰዎች የሚረዱት ለሌሎች ሴክተሮች እንደ አፋጣኝ ወይም ደግሞ አስፈንጣሪ አክቲቪስት ወይም ካታሊስት ኮንትሪቢዩሽን ያለው ተብሎ ነው። አሁን ግን በራሱ ዲጂታላይዜሽን ወይም ዲጂታል ኢትዮጵያ የዲጂታል ኢኮኖሚ አንደኛው መሰረት ሆኗል። ምን ማለት ነው? የዲጂታል ኢኮኖሚ አንደኛው መሰረት እንደ ግብርና፣ እንደ ጤና ከሌሎቹን ከመርዳት ወይም ሌሎቹን ስራዎችን ከማፋጠን ባሻገር በራሱ የኢኮኖሚ ምንጭ የመሆን ሮል እየተጫወተ ነው። የዲጂታል 2025 በእውነት ለመናገር እንደ ባለሙያ ግምገማ ብዙ ሴክተሮች ስትራቴጂ ብለው በ5 ዓመት የሚያቀዱትን የዲጂታል ኢትዮጵያ በ5 ዓመት ውስጥ ያበረከተው ወይም ደግሞ ያሳየው የትግበራ እንድምታ በጣም የሚገርም ነው። እውነት ለመናገር በተለያዩ ዓለማት ብዙ ጊዜ ዲጂታላይዜሽን ይተረጎማል፣ ግን በኢትዮጵያ ደረጃ እንደዚህ ፈጣን የሆነ በብዙ ሴክተሮች ውስጥ የሚታይ ለውጥ ያመጣ አንድ የኢኮኖሚ ሴክተር ሆኖ እያገለገለ ያለ ነው። ለምሳሌ የዲጂታል ኢትዮጵያ 2025 ግቦች ውስጥ ከተባሉት ውስጥ የኢንተርኔት ተደራሽነትን በኢትዮጵያ በተለይ ኢትዮጵያ ማለት በጣም ሰፊ ሀገር ነች። በህዝብ ቁጥርም እንደው ከሌሎች አፍሪካ ሀገራት ከብዙ ዓለማት ሀገራት ትልቁን ቁጥር የምትይዝ ነች። በደረጃም ደረጃ ስትታይ ይሄንን ሰፊ የሆነ ሀገርና የሰፊ የሆነ ህዝብ በኢንተርኔት ተደራሽነት በአጭር ጊዜ ውስጥ ይህንን ያህል ኢምፓክት ማምጣት ትልቅ እንድምታ ነው። ስለዚህ እኔ እንደምረዳው የዲጂታል 2025 መሰረቱ
አሁን ለዲጂታል 2030 ትልቅ ተስፋ የሚሰጥ ነው ብዬ አስባለሁ። የዲጂታል 2025 መሰረታዊ ግቦች ከኢንተርኔት ተደራሽነት ስንል በቁጥር እንኳን ብንለካው ማለት የኢትዮጵያን ዜጎች ባሉበት ቦታ ላይ የኢንተርኔት ተጠቃሚ ማድረግ አንደኛው ግቡ ነበር። ከዚያ በተጨማሪ እንደ ኮር የያዘው ደግሞ የዲጂታል አይዲ ምን ማለት ነው? አንድን ዲጂታል ሲቲዝን ወይም ደግሞ አንድን ዜጋ ከፊዚካል ማንነቱ ምናልባት በህግ እናንተ ዜጋን የምትገልጹበት ይሄ የፊዚካል ማንነቱን ባሻገር በቨርቹዋል ወይም ደግሞ ዲጂታሊ ዩኒክ ባህሪን መስጠት የሚያስችል መታወቂያ ነው። እንደለመድነው የወረቀት መታወቂያዎች በኪሳችን በእጃችን የምንይዛቸው አሉ። በቀላሉ ሪፕሊኬትድ የሚሆን አንድ ሰው በተለያየ ቦታ የተለያየ መታወቂያ ሊኖረው በሚችል ሁኔታ ያ ደግሞ አገልግሎትን ለዛ ሰው በቀጥታ ለማድረስ ውስንና ሊሚትድ የሆነ እንትን ነበር። አሁን ግን እሱን ዩኒፋይድ የሆነ ወይም ደግሞ ለአንድ ሰው አንድ አይዴንቲቲ የሚሰጥ የዲጂታል መታወቂያን መተግበር በኢትዮጵያ ደረጃ የዲጂታል 25 ሁለተኛው ግቡ ነው። ከዛ በተጨማሪ ደግሞ እንደ ሙከራ በተለያዩ የመንግስት ተቋማት ዲጂታላይዜሽንን ማስፋፋት ነው። ለምሳሌ የኢ-ጋቨርናንስ ሰርቪስ ውስጥ የውልና ማስረጃ የዲጂታላይዜሽን መሆን የሚኖረውን የሰው የግል ኮንትራክት ዶክመንቴሽን ዲጂታል የማድረግ ሂደት ያሳያል። እና እነዚህንና መሰል ነገሮችን ዲጂታል 25 አሳክቷል። በተግባርም እያየነው ነው። በተለይም ሰነዶች ምዝገባና ማረጋገጫን በጣም ልናመሰግን እንወዳለን። ትክክል። ከዛ ባሻገር የዲጂታል ፋይናንስ ደግሞ እንደ ሙከራ በጣም በርካታ የሆነ አሁን እንደውም በአብዛኛው ከእጃችን ብር እስኪጠፋ ድረስ የዲጂታል ፋይናንሲንግ በስልካችን ወይም ደግሞ ባለን የዲጂታል ኮምፖነንት እንድንቀያየር አድርጎናል። ይሄ ለዲጂታል 2030 ፋውንዴሽን ወይም መሰረት ይሆናል ብለን እናስባለን። እሺ ዶክተር፣ ቀጣዩን ጥያቄ ለማስከተል አሁንም ወደ ሰነዱ ነው። በጣም ስለሳበኝ ነው ሰነዱ። እሺ ወስደሃለሁኝ። ምን ይላል? What makes this journey distinct is that approach is rooted in Ethiopia's identity and values. Yes. Okay? Yeah. Designed to expand opportunity in ways that are inclusive, equitable and meaningful for our people. Okay? ከዚህ ሐሳብ ስንነሳ ዶክተር የተለያዩ ተቋማት እንግዲህ ይህንን ስትራቴጂ ለማስፈጸም በመንግስት ደረጃ የተያያዘውን የ2030 ዲጂታል ስትራቴጂ ለማስፈጸም በግል መቅረጽ የሚጠበቅባቸው ስትራቴጂ አለ ወይ ብለው ታምናለህ ወይ ነው። ምክንያቱም ፎርዋርዱ ላይ ምን ተብሎ ነው የተቀመጠው? የራሳችን የሆነ ኢትዮጵያዊ የሆነ አይደንቲቲ ኤንድ ቫልዩ ልናራምድበት ነው። አገር ደግሞ የተለያዩ ተቋማት ነው ያሏት ዶክተር። እያንዳንዱ የተለያየ ተቋማት ደግሞ ከየራሱ ልዩ ባህሪ በመነሳት የራሱ የሆነ የዲጂታል ስትራቴጂ መቅረጽ የለበትም ወይ ብለህ ታምናለህ ወይ? ወይስ ሀገሪቱ ያወጣችው ስትራቴጂ በቂ ነው ብለህ ነው የምታምነው? ወደዛ ከመምጣታችን በፊት የዲጂታል 25 መሰረት ነው ብያለሁኝ። ዲጂታል 30 በባህሪ ደረጃ ይለያል። ዲጂታል 2030 የሚቀጥሉት 5 ዓመታት የሚተገበር መሰረት ያለው ፋውንዴሽን ነው። ልዩነቶቹን መጀመሪያ ማየት ይጠበቃል። ልዩነቶቹን ዶክተር ምናልባት ዛሬ በሞሮፍ ልዩነቶቹን ካየን አሁን ትምት እንዳልሽው የሎካላይዝድ የማድረግ የሎካል አይዴንቲቲ መምሰል እንዳለበት በሰነዱ ላይ በትክክል ይገለጻል። በልዩነት ውስጥ የመጀመሪያው ነገር በቪዥንና በስኮፕ የተለየ ነው። ዲጂታል 2030 በባህሪው የተለየ ነው። ምክንያቱም የዲጂታል 2025 ፋውንዴሽን ወይም መሰረት መጣል ሲሆን የዲጂታል 2030 ግን በሁሉም ኢኮኖሚክ ሴክተር ላይ ኢምፓክት እንዲያመጣ ተደርጎ የተቀረጸ ቪዥን ወይም ስኮፕ ያለው ነው። ምን ማለት ነው? በሁሉም ተቋማት ላይ ለውጥ ለማምጣት በተለይ ቅድም የሞባይል ወይም ደግሞ የኢንተርኔት ተጠቃሚነት ተደራሽነት ባሻገር ኳሊቲ ላይ ጥራት ላይ በተለይ ኮኔክቲቪቲ የምንለው የዲጂታል ዋናው ፕላትፎርም ነው። ኮኔክቲቪቲ ማለት ሰው ሲም ካርድ መያዝ ብቻ ሳይሆን በሲም ካርዱ የሚያስፈልገውን ሰፊ የሆነ የኢንተርኔት እና ሪላያብል አስተማማኝ የሆነ ምክንያቱም አሁን ከዚህ በኋላ ገንዘብ አይዴንቲቲ ወይም ባህሪ የሰውን ባህሪ
በዲጂታል ፕላትፎርም ላይ ኤክስቼንጅ ልናደርግበት የምንችለው ወይም ደግሞ ልንለዋወጥበት የምንችልበት ሂደት ስለሚመጣ ይሄንን ኮኔክቲቪቲ አስተማማኝ የማድረግ ሂደት ይሄዳል ብዬ አስባለሁ። በግልጽም ተጠቅሷል። ስለዚህ በታሳቢ የሚያደርገው 2030 በሁሉም የኢኮኖሚክ ሴክተሮች ላይ የዲጂታል ወይም ዲጂታላይዜሽን ተግባራዊ ማድረግ፣ ጋቨርናንስን ወይም ደግሞ የኢ-ጋቨርናንስን ኤሌክትሮኒክ ጋቨርናንስን ማሳደግ፣ እንደገና ይሄንን ዲጂታል ኢኮኖሚ ለሁሉም ሲቲዝን ተደራሽ ማድረግ ነው። ምክንያቱም ዲጂታል ኢኮኖሚ ስንል ቴክኖሎጂ ያወቀ ሰው ብቻ የሚጠቀምበት ወይም ደግሞ በዛ ኦፕቲማይዝድ የሚል ቅድም ያልሽው የኢንክሉሲቪቲ ወይም የአካታችነትም ሁኔታ መምጣት ያለበት እዛ ጋር ነው። ስለዚህ ዲጂታል ኢኮኖሚ ለሁሉም እንዲዳረስ በገጠር በከተማ እኩል የሆነ ኮኔክሽን፣ እኩል የሆነ የኢ-ጋቨርነንስ ሰርቪስ፣ አስተማማኝ የሆነ ሴኪውርድ የሆነ አገልግሎት የመስጠት የማግኘት ተደራሽነት ይኖረዋል። 2030 ይሄንን መሰረት ያደርጋል። ከዚህ በተጨማሪ በእውነት አንድ ነገር ለመጨመር ያህል ዲጂታል ስኪልን እና የዲጂታል ጆብ ፈጠራን በደንብ ፕላን ያደርጋል። በዚህ ላይ ምናልባት በቁጥር ደረጃ አይታችሁ ከሆነ በኢትዮጵያ እስካሁን ድረስ በአብዛኛው ስራ ፈጠራዎች የሚፈጠሩት በተለያዩ በግብርና፣ በጤና፣ በትምህርት ላይ ነው። አሁን ግን ራሱ ዲጂታላይዜሽን ወይም ዲጂታል ኢትዮጵያ አዳዲስ የሆኑ የፈጠራ የዲጂታል ስራ ክህሎት ፈጠራን እንዲያመጣ ይደረጋል ይጠበቃልኝ። ቢያንስ እስከ 5000 ድረስ ስታርታፖች አዲስ የስራ ባህሪ ይዘው ይመጣሉ። ከ1 ሚሊዮን በላይ ደግሞ አዳዲስ የስራ ፈጠራ እንዲፈጥር ይችላል ብዬ አስባለሁኝ። በዚህ ሁኔታ እንዲሁ ደግሞ ስትሮንግ የሆነ የሳይበር ሴኩሪቲ እና የሳይበር ደህንነትንም ያስጠብቃል ብዬ አስባለሁ በዲጂታል 2025። ስለዚህ ያን ለማድረግ ነው ቅድም እንደጠቀሽው ስትራቴጂካሊ ሁሉም ተቋማት በሀገር ደረጃ ከተቀረጸው የዲጂታል 2030 እየተቀዳ ሁሉም ሴክተሮች የየራሳቸው የሆነ የማስፈጸሚያ ስትራቴጂዎችን ሊያወጡ ይችላሉ ብዬ ገምታለሁ። እስኪ ዶክተር እዚህ ላይ እንግዲህ ሰነዱ ላይ እንደሚታየው 2025 ላይ የነበረው ስትራቴጂ ይላል በግልጽ የራዕይ ችግር አልነበረበትም ይላል ሰነዱ እና በግልጽ ምንድነው የሚለው የአፈጻጸም ችግር ነው የነበረበት ይላል። አንተም እንደገለጽከው 2025 መሰረት ነው የጣለው ምናልባት ተቋሞችን ማቋቋም ስርዓቶችን መዘርጋት ነው። አሁን 2030 ደግሞ ለየት አድርጎ የመጣው አሁን እነዚህ የላቁ ቴክኖሎጂ ለምሳሌ የአርቲፊሻል ኢንተለጀንስ ብሎክቼን ምናምን የሚባሉ ነገሮችን እነሱ መተግበር ላይ በተመለከተ ነው እና ያው ራሱን የቻለ ሂደት የሚጠይቅ ቢሆንም አሁንም ተፈትኖ እንዳይወድቅ ምን ማድረግ አለብህ ብለህ ታስባለህ? እስኪ እንደ ባለሙያ ምናልባት ምክንያቱም በግልጽ እዚህ ሰነድ ላይ ተፈትኖ የወደቀበት ምክንያት ስለሚል ማለት ነው። አንዳንድ ምን ይነሳል አሁን በጣም ተደራሽነቱን ማስፋት አሁን 2030 ከያዘው ነገር ላይ ነው። ግን ለምሳሌ አርሶ አደሩን በራሱ ቋንቋ ቴክኖሎጂ እንዲጠቀም ካላደረገው መልሶ ምንድነው የሚያደርገው? ቋንቋ አልተማረም ከባድ ነው ሊሆን የሚችለውና ምናልባት አጭር ነገር የምትገልጸው ነገር ካለ እንደ ባለሙያ ልናገር። በነገራችን ላይ ተደራሽነት ባሻገር ቀድም ጥራትን እና አስተማማኝነትን ነገር ነው። ምክንያቱም ሰው ወይም ሲቲዝኑ በዲጂታል ኢኮኖሚ ውስጥ ዋና ተጫዋች ነው፣ ሮል ፕሌየር ነው። ሮል ፕሌየር ለመሆን ደግሞ የራሱ ማድረግ አለበት። ያ ማለት አንደኛ ሲስተሙ አስተማማኝ መሆን አለበት። ቀደም የተናገርኩት ነው። በዲጂታል ኢኮኖሚ ውስጥ ዋናው ኮኔክቲቪቲ የመጀመሪያው ነው። ከኮኔክቲቪቲ ወይም ደግሞ ማገናኘት ማለት ነው። ኮኔክቲቪቲ ማለት የኢንተርኔት ኮኔክቲቪቲ። ከዛ ባሻገር ግን ራሱ ኢንተርኔቱ ማስተማማኝ መሆን አለበት። ለዛ ምናልባት ስትራቴጂው ላይ አንብባችሁት ከሆነ ሁለት ነገሮችን ያስጠራል። እንግዲህ ለኮኔክቲቪቲ መሰረት የሆኑት አንደኛ የቴሌኮም ኢንፍራስትራክቸሮች፣ የቴሌኮም መሰረተ ልማቶች ማደግ እና ተደራሽ ማድረግ ነው። ከዛ ባሻገር ግን ኢቭን ቴሌኮም እንኳን ጥሩ ቢሆን መብራት አስተማማኝ መሆን አለበት። የኤሌክትሪክ መብራትንም ያስቀምጣል እንዳል ፋውንዴሽን ያስቀምጣል። በደንብ አይቶታል። ምክንያቱም ያለ መብራት ስልክን እንደማናገኘው ማለት ነው፣ ብላክአውት እንሆናለን እና የመብራት ወይም ደግሞ የፓወር ተደራሽነት ለሁሉም ይደርሳል ይላል። ከዛ ባሻገር ግን እንደ ትልቅ የዲጂታል ደህንነት ወይም ደግሞ በኋላ ምናልባት በዝርዝር ካየነው አላቅም ሳይበር ሴኩሪቲ ወይም ትረስት የምንለው ማምጣት አለበት። እኔ ብሬን ዲጂታል ላይ ስገበያይ ትልቅ ነው፣ አሁን ክሪቲካል ነው ለእኔ። ገንዘብ ማለት ለሰው ልጅ ገንዘብ ክሪቲካል ነው። ሎስ ማደርግ ከሆነ ሎስ ተደርጌ ደግሞ ሰብስቲቲዩት ማልደረግ ከሆነ አስተማማኝ አይደለም።
ስለዚህ ወደ ወረቀቱ፣ ወደ ሰልፉ፣ ወደ ባንኮች ሰልፍ መምጣት ይሻለኛል። ምክንያቱም ከማጣ ማለት ነው። እንደ ሲቲዝን እንደ ባለሙያ እስቲ ፍቃዱ ዶክተር ቀድሞ ገብቶብናል። አይ ቲንክ ከዚሁ ጋር የተገናኘ ጥያቄ ያለን መሰለኝ። አዎ ምናልባት እስኪ ምንድነው ዶክተር ምን አለ መሰል እንደዚህ አይነት ነገሮች ላይ የሚገደው አሁን እኛ ዲጂታል ቴክኖሎጂም ስንል የህግ ኢሹዎችም ስላሉበት አሁን እንዳለ አገልግሎቶች ሁሉ ወደ ዲጂታል ሲመጡ ህብረተሰቡ ደግሞ ያን አገልግሎት የማግኘት መብት አለው። ያው እኛ እንዴት ዲጂታል ህግን ከዲጂታል ጋር ምን አገናኙ የሚሉ ሰዎች ሊኖሩ ስለሚችሉ ማለት ነው። ምክንያቱም ነገ አገልግሎት ዲጂታል እንዳለ ሲስተም ተዘርግቶ አገልግሎት የማያገኙ ሰዎች ከመጡ ያን መብታቸውን ከመብት ጉዳይ ነው የሚመጣውና ከዚህ ጋር በተገናኘ እስኪ በኋላም በዝርዝር እናነሳዋለን። እስኪ ስለ ሳይበር እናውራና ብዙ ጊዜ አሁን የሳይበር ደህንነትን ያው ቴክኒካል የሆነ ነገር ነው የሚመስለውና እስኪ ለአድማጮቻችን እንደው ማንኛውም ማህበረሰብ ሊረዳው በሚችል መልኩ እስኪ ሳይበር ደህንነት እስኪ ላንተ ምንድነው? ሰፋ ያለ ፕሮግራም ስለያዛችሁ ነው። ሆፕፉሊ ሳይበር ቀደም እንዳወራ ነው ዲጂታላይዜሽን ሲፈጠር የሰው ልጆች ዋና የምንላቸው ክሪቲካል ወይም ደግሞ መሰረት ያሉት እንደ አይዴንቲቲ ማለት የግል ባህሪያት ወይም የግል መገለጫዎች እንደ ገንዘብ እና ክሪቲካል የምንላቸው ኢንፍራስትራክቸሮች ወደ ዲጂታል ይመጣሉ። በዚህ በሚመጡበት ጊዜ እንግዲህ ንብረት ያለበት ላይ ወይም ደግሞ የሚጠቅም አሴት ያለበት ነገሮች ላይ ስርቆት ይበዛል እንደምታውቁት። ስለዚህ ሰራቂዎች አሉ፣ መንታፊዎች አሉ፣ አጭበርባሪዎች ይመጣሉ። እንግዲህ በዲጂታል ኢንፍራስትራክቸር ላይ የሚኖረውን የዲጂታል ሪሶርስ ለማስጠበቅ ምን ያስፈልጋል? ለሱ የሚሆን ጋርዲንግ ወይም ደግሞ ጠባቂ ቴክኖሎጂ አብሮ መምጣት አለበት። ያንን ሮል የሚጫወተው ሳይበር ሴኩሪቲ ነው። ወይም የቨርቹዋል ዓለም አስጠባቂ ጠባቂ ልንለው እንችላለን በሊትራል ቋንቋ። ሳይበር ሴኩሪቲ በቴክኒካል ትንሽ ወደ ቴክኒካሉ ለሚሄድ የዲጂታላይዜሽን ወይም ዲጂታል ሲስተምን፣ ዳታን እንዲሁ ደግሞ ኦንላይን አክቲቪቲን ከቀማኞች ከአላስፈላጊ ተጠቃሚዎች ወይም ደግሞ ከማይገባቸው ሰዎች የሚጠብቅ የሚከላከል ቤት እንደመቆለፍ ማለት ነው። ለምሳሌ ሀገር ብለን ከያዝ ቴሪቶሪ አለን፣ ደንበር አለን። ደንበርን እና በሀገር ውስጥ የሚካሄዱ ነገሮችን ለማስጠበቅ ወታደር፣ ደህንነት ወይም ደግሞ ፖሊስ ሊያስፈልግ ይችላል። ይሄ በሙሉ እነዚህ በሙሉ ገጀቶች ምንድን ነው? ሀገር የምትባለዋን ቴሪቶሪ ለማስጠበቅ የምንጠቀምባቸው ነው። አሁን ዲጂታል አንድ ዓለም በሉት ቨርቹዋል ዓለም ነው። በእርግጥ ቦርደር ወይም ወሰን አይወክስ ነው። ምናልባት ግሎባል ተደራሽነት ይኖረዋል። ግን እኛ በዚህ በቨርቹዋል ዓለም ውስጥ የምናደርገውን እንቅስቃሴ ጤናማ ለማድረግ ወይም ጤናማ አድርጎ ለመጠበቅ ምን ያስፈልጋል? አንጻራዊ የሆነ ሶሉሽን ያስፈልጋል። ያ ደግሞ የሳይበር ሴኩሪቲ ቴክኖሎጂ። አቤት ከዚህ ጋር በተያያዘ እንዳልከው ነው ሀገርን ለማስጠበቅ ነው። ምክንያቱም ልዕልናችንን ለማስጠበቅ ነው። ናሽናል ሶቨርኒቲን ለማስጠበቅ ነው። የራሳችንን ምስጢራዊ ነገሮችን ለመጠበቅ ነው። ምክንያቱም ማንም አታክ ሊያደርገን ስለማንፈቅድ ማለት ነው። ከዚህ አንጻር የሳይበር ደህንነት ቴክኒካዊ ይዘት ብቻ ነው ያለው ወይስ ከህግ ድጋፉ አንጻር ከህግ ማቀፉ አንጻር ምንድነው ያንተ ሪፍሌክሽን? ሳይበር የቴክኒካል ብቻ አይደለም። ቴክኒካል አንድ ኮምፖነንት ነው። ከዛ ውጭ የህግ ወይም የስርዓት ማዕቀፍ አለው። ሬጉላቶሪ ወይም ደግሞ ፖሊሲ ወይም ደግሞ ሎው የምንለው ሌጋል ኢሹ ያለበት። ሌላው የሰው ባህሪ ወይም የሰው እውቀት ኢንፑትም ያስፈልገዋል። ካፓሲቲ ቢልዲንግ የምንለው ኮምፖነንት አለበት። በጣም 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 ትልቁ እንደውም በሳይበር ስርዓት ውስጥ ከቴክኒካል ምክንያቱም ቴክኒካል ሶሉሽኖች ሳይበር አታክን ወይም ደግሞ ሳይበር ትሬትን መሰረት አድርገው ነው የሚገነቡት፣ በተለይ ለክሪቲካል ኢንፍራስትራክቸር። ስለዚህ የራሳቸው የሆነ የማስጠበቂያ ህጎች አሉት በሲስተሙ ዲቨሎፕ በሚደረግበት። ያ ማለት ክፍተት አይኖረውም ማለት አይደለም። ክፍተት ሲኖረው ደግሞ ክፍተቶቹ የቴክኒካል ክፍተቶቹ የሚሞሉበት አሉ። ከዛ ግን በዋናነት ስርዓትን ማበጀት የህግ የፖሊሲ የሬጉላቶሪ
ስርዓትን ማበጀት አንደኛው የሳይበር ሴኩሪቲ ኮር ኦብጀክቲቭ ነው። ምናልባት እንደንትን ከዛ ባሻገር ደግሞ ሰው የምንለው ስለሆነ በዛ በሳይበር ምህዳር ውስጥ የሚለዋወጠው የሰውን እውቀት የማሳደግ ወይም ደግሞ የሰውን ክህሎት የከፍ የማድረግ ስራ ይኖርበታል። ስለዚህ ሞር ኦፍ ከቴክኒካል ውጭ በዋናነት የህግና የሰው እውቀት ላይ መሰረት ያደረገ እስቲ ጨምረህ እንድትገልጽልን ነው ዶክተር። የዲጂታል 2030 ካስቀመጣቸው መሰረታዊ 4 ኦብጀክቲቭስ ወይም አላማዎች ውስጥ አንዱ ካፓሲቲ ቢልዲንግ ወይም ደግሞ ዲጂታል ሊትሬሲ እንዲኖር ማድረግ ነው ይላል። ይሄ አሁን ካነሳው የሳይበር ደህንነት አንጻር ከአጠቃላይ ከዲጂታል ማዕቀፍ አንጻር እንዴት ነው ሊተገበር የሚችለው? ምክንያቱም የተማረ በአካዳሚ የተማረ ሰው ብቻ ሳይሆን አፍርተን ኢፌክቲቭ የምንሆነው የዲጂታል እውቀት ያለው ሰው ማምጣት ካልቻልን ውጤታማ መሆን እንችላለን ወይ? ውይይታችን እንግዲህ ያው ትንሽ ፈጠን እያለ ነው። ምክንያቱም ውይይታችን ፈጠን ሲል ኮር ፖይንቶችን ወይም ደግሞ ቢያንስ ለአድማጭ ተመልካቾቻችን ልናስተላልፋቸው የምንችላቸውን ፖይንቶች በሌሎችም ጊዜያቶች በእያንዳንዱ ልናያቸው የሚገቡ ነው። ምክንያቱም እስካሁን የምታነሷቸው ጥያቄዎች ሰፋ ያሉ መገለጫዎች ስላሏቸው ማለት ነው። በትክክል እንደገለጽሽው የዲጂታል ክህሎት ከቴክኒካል ባሻገር ሞር ኦፍ በአብዛኛው የዲጂታል ትሬቶች ወይም ደግሞ የዲጂታል ሴኩሪቲ ችግሮች ከሰው ባህሪያት የሚነሱ ናቸው። ስለዚህ በተለይ ከተጠቃሚ አንጻር እንግዲህ በዲጂታል ኢንፍራስትራክቸር ውስጥ የሚንቀሳቀሱት ባለሙያዎቹ ብቻ ወይም እውቀት ያላቸው ብቻ አይደሉም። እንደ ተጠቃሚ ሁሉም ዜጎች እውቀቱን ማግኘት አለባቸው፣ መሰረታዊ እውቀቶችን እና እነዚህን መሰረታዊ እውቀቶች በተለያየ ሌቭል ማዘጋጀት ክህሎት መገንባት ያስፈልጋል። ዲጂታል ሊትሬሲ ልክ ፊደል እንደ መቁጠር ሀሁ ለምሳሌ ፊደል የመቁጠር ያህል ሊትሬሲ ነው፣ ቁጥር የመደመር ያህል ሊትሬሲ ነው። ልክ እንደዛው ደግሞ መሰረታዊ የዲጂታል ሲቲዝንን ለመገንባት ካስፈለገ ዜጎችን በዲጂታል ሊትሬሲ በዜሮ ሌቭል እውቀት ማለት ነው በመሰረታዊ ሌቭል እውቀት የመስጠት ድርሻ ይኖርባቸዋል። በተለይ አገልግሎት መልካም። እስኪ አድማጮቻችን መልእክት ካላችሁ ወይም ጥያቄ ካላችሁ በአጭር መልእክት ቁጥር 8545 እንዲሁም ደግሞ በ011 558 54 31 ወይም የመጨረሻውን 32 አድርጋችሁ ደውላችሁ ልትጠይቁ ትችላላችሁ። ይህ ዲጂታል ነጋሪት የራዲዮ ፕሮግራም ነው። ውይይት እያደረግን ያልነው ከዶክተር መታሰቢያ ካሳ ጋር ነው። ውይይታችን ይቀጥላል። እስኪ ዶክተር እዚህ ላይ በዋናነት ሀገራችን ላይ ያሉ እንግዲህ ቅድም ሲገልጸው የነበረው ዲጂታል ግንኙነቱ ባደገ ቁጥር በዛው ደግሞ የሳይበር ጥቃቱም ወንጀሉም እያደገ ይሄዳልና በዋናነት ከኛ ሀገር ላይ የሚታዩት ጥቃቱ ምን አይነቶች ናቸው? አሁን እኛ ሀገር የህግ ማዕቀፉን ካየኸው የግል መረጃ ጥበቃ አዋጅ ቁጥር 1321 አለ፣ የኮምፒውተር አዋጅ አለ እና እኛ የህግ ባለሙያዎች ምን እንላለን? ህግ መቅደም አለበት እንላለን። እናንተ ደግሞ የቴክኖሎጂ ባለሙያዎች ደግሞ ህግ ከቴክኖሎጂ በኋላ መምጣት አለበት የሚሉ አሉና እስኪ በሀገራችን ከሚታዩ ጥቃቶች ውስጥ እስኪ ባጭር የምትገልጽልን ነገር ካለ። በጣም ጥሩ። ትክክል ነው። ሁለቱ ትሬድ ኦፍ ይባላሉ። አንዱ ከአንዱ ይቅደም ወይ? እርግጥ ነው ለቴክኖሎጂ ዲቨሎፕመንት እና ለኢኖቬሽን ለአዲስ ሀሳብ ቴክኖሎጂው ራሱ ቢቀደምና ህጉ ቢከተል መልካም ነው። እንደኔ ግን እኩል ማደግ ነው ያለባቸው። ህጉም ቴክኖሎጂውም በጋራ ማደግ ነው ያለባቸው። ካልሆነ ሪስክ የምንለው ወይም ደግሞ በዲጂታል ሴኩሪቲ ወይም በሳይበር ሴኩሪቲ ጥቃቶች የሚመጣው ዳሜጅ እንደ ሀገርም የማንቋቋመው ይሆናል። ስለዚህ በአቻነት ማደግ አለበት። እንደ ሀገራችን በዋናነት በሳይበር ሴኩሪቲ ውስጥ የሚታዩ ችግሮች ከቴክኒካል ችግሮች ባሻገር በዋናነት በሰውና በሰዋሰዋዊነት ወይም በሰውነት በጣም ዳይሬክትሊ ከሰው ጋር የተያያዙ ወይም ሰውኛ ወይም ከኛ ባህሪ ጋር የተመነጩ ናቸው። እውነት ለመናገር አሁን እስካሁን ድረስ ብዙ ዲጂታል አሴት ወይም ደግሞ ዲጂታል ቋት ወይም በጣም ሌላውን የሚያማልል የዲጂታል ሪሶርስ ስላልነበረን ብዙ ትኩረት አልነበረንም። አሁን ግን ወደ ዲጂታል ኢኮኖሚ የምንመጣ ከሆነ የሀገር ውስጥ ብቻ አይደለም የውጭ ትሬቶችም ይሰፋሉ። ስለዚህ የቴክኒካል በጣም ኮምፕሊኬትድ የሆኑ የሳይበር ጥቃቶች ሊመጡ ይችላሉ። እስካሁን ድረስ ግን እንደ ባለሙያ የምንታዘባቸው የሳይበር አታኮች በጣም
መሰረታዊ የሆኑና በቀላሉ ልንፈታቸው የምንችል ከሶሻል ኢንጂነሪንግ የምንለው እኛ ከሰው ባህሪ ወይም ደግሞ ከሰው እውቀት ጉድለት የሚመጡ ናቸው። ለምሳሌ ፊሽንግ አታክ ወይም ደግሞ ሶሻል ኢንጂነሪንግ አታክ በጣም ኮመን ነው። ለምሳሌ ለኛ ያልሆነ ወይም ደግሞ ለኛ የሚመስል ከጓደኛ የተደወለ ጥሪም ሆኖ ገንዘብ እንድናስተላልፍ በጣም በቀላሉ ማለት ነው መለየት የሚያስችለን ወይም ደግሞ በቴክስት ባካችሁን ፓስወርዳችሁን ላኩልን ከባንክ ነው ከቴሌ ነው ተብሎ ለሚመጡ ሜሴጆች ራሳችንን ትንሽ እንኳን በተወሰነ እውቀት መሙላት የምንችላቸው ጋፖችን ባለመሙላት የሚመጡ ክፍተቶች ከኢሜል ጋር ተያይዘው አብታችሁ ነው ይሄንን ክሊክ ብታደርጉ ገንዘብ ታገኛላችሁ ወይም ደግሞ ፓስወርዳችሁን በዚህ ሊንክ ገብታችሁ ከኢትዮጵያ ቴሌኮም ወይም ባንክ የመጣ መልእክት ነው ይሄንን ሪዳይሬክት አድርጋችሁ ይሄ ማለት በቀላሉ ልንለያቸው የምንችል ነው። በነገራችን ላይ ተቋማት እውነት ለመናገር ኢቭን ካለ እንኳን አንዳንድ ተቋማት ሌጂቲሜንት የሆነ በጣም የግል ምስጢራችንን በስልክ ወይም በቴክስት እንድንሰጥ የሚጋብዙ ሊኖሩ ይችላሉ አሉ። አንዳንዴ እንታዘባለን። እሱ ራሱ በህግ መከልከልም አለበት። ካስፈለገ ተቋማት እንደዚህ አይነት ምስጢራዊ ዳታዎችን በስልክ ወይም ደግሞ በቴክስት አይደለም መቀበል ያለባቸው ወይም በኢሜል አይደለም በአካል ነው። ነገር ግን ማንኛውም ተቋም አገልግሎት ሰጪ ተቋም ብዙ ጊዜ በዋናነት በእንደዚህ አይነት ሜተድ ዳታ አይጠይቁም። ከተጠየቀ ደግሞ እሱ መንታፊዎች ወይም ደግሞ አጭበርባሪዎች እንደሆኑ በቀላሉ መለየት እንችላለን። ሌላው የሞባይል መኒ ስርቆት ወይም ፍራውድ ነው። ብር ልኬላችኋለሁ ባካችሁ መልሳችሁ ላኩልኝ፣ እንደውም በቃ ብሩን አትላኩልኝ የሆነች አሁን አንድ ምስጢራዊ ቁጥር ትመጣለች እሷን ብቻ መልሳችሁ ላኩልንና ከዛ በኋላ ልክ እንደዚህ አይነት ቀለል ያሉ የእንትኖች ናቸው። ትንሽ ከፍ ካል አንዳንድ ኢንፌክትድ ምክንያቱም በኢትዮጵያ ውስጥ እውነት ለመናገር የነጻ ሶፍትዌር ዳውንሎድ ማድረግ እንፈልጋለን። ነጻ በባህሪው ነጻ አይደለም፣ ምክንያት ይኖረዋል እና አብረን የምንጭናቸው የነጻ ሶፍትዌሮችን ሞባይሎቻችን ኮምፒውተሮቻችን ላይ የምንጭናቸው ሶፍትዌሮች የመንታፊዎች ወይም የሰራቂዎች እንደሆኑ ማወቅ ይሄ ቤዚክ እውቀት ነው። በተቋማት ደረጃ ደግሞ ዌብሳይቶቻቸው በቀላሉ ይሰረቃሉ። አስተማማኝ ነው። ለማህበረሰቡ የከፈቷቸው የመረጃ ዌብሳይቶቻቸው በቀላሉ ይሰረቃሉ። የሚሰረቁበት ምክንያት ወይ ከአድሚኒስትሬተሮቻቸው የቴክኒካል እውቀት ግድፈት ወይም ደግሞ ምስጢራዊ ዳታዎቻቸውን በቀላሉ ሪላያብል ያልሆነ ሆስት ወይም ደግሞ ሪላያብል ያልሆነ የዌብ ሆስቲንግ የመጠቀም ቴንደንሲ ነው። እነዚህ ደግሞ በተለይ በተቋማት ደረጃ የዌብሳይት ፍራውዲንግ መፈጠር ማህበረሰብን በሙሉ ያሳስታል። የፖለቲካ፣ የኢኮኖሚ፣ የፋይናንሻል ሎስ ያመጣል። አንዳንዴ ምን ያለን እኮ አንትሮች ይጣለፉና ሌላ መረጃ ሲተላልፍባቸው ምን ያለን ኤግዛክትሊ በምናያቸው ናቸው። እነዚህ በሙሉ ግን በእውነት ለመናገር በትንሽ እውቀት በመሰረታዊ እውቀቶች ሊፈቱ የሚችሉ ችግሮች ናቸው። ከዚሁ ጋር በተገናኘ ዶክተር ከባንክ ነው የደወልነው ይሄን ቁጥር ንኩ እየተባለ የተለያዩ ሰዎች በባንክ አካውንት ያላቸው ገንዘብም የተወሰደባቸው እነዚህ ወንጀል አድራጊዎችም ክስ የተመሰረተባቸው አካሄዶችን እያየን ነውና በጣም ጥሩ መረጃዎችን ነው እየሰጠህን ያለኸው። እውነት እዚች ላይ እንደው ትንሽ ለመጨመር አሁን እንግዲህ ባንኮቻችን ብራንቾቻቸውን እየዘጉ ብራንቾቻቸውን በእጃችን ላይ እየከፈቱ ነው። ሞባይል ባንኪንግ በባህሪው ባንኮች የራሳቸውን ብራንች ማለት ብራንች ውስጥ ብዙ ኮስት ነው ያላቸው። በጣም እንደው ለመናገር ያህል ነው። በጣም ሁሌ በውስጤ የሚሰማኝን ማሳወቅም ያለብን ነው እና እንደ ተቋም ፋይናንሻል ተቋማት ክሪቲካል ኢንፍራስትራክቸር ናቸው። ስለዚህ በእጃችን የሚከፍቷቸውን ብራንች ኦፊስ ለምሳሌ በፊዚካል ቢከፍቱ ዘበኛ ያስቀምጣሉ፣ ሰራተኞችን ያሰለጥናሉ፣ ለሰራተኛ ለአጠቃላይ ለብራንቾቻቸው ኦፊስ ያደርጋሉ። ቢያንስ እንኳን ለከፈቱት በእጃችን ላሉት ኦፊሶቻቸው ሲሉ እውቀትን መስጠት አለባቸው። እንደ አንድ ክሪቲካል ግዴታ መሆን አለባቸው። ምክንያቱም ማን ነው ተጠያቂው? እኔ ያለ እውቀት የባንክ አገልግሎት ለማግኘት ተገድጄ እንዳልኳችሁ ሶፍትዌር ጭኜ በኔ እውቀት ማኔጅ በማድረግበት ጊዜ ሎስ ባደርግ ተጠያቂው ማን ነው ተጠያቂው? ባንኮች እሳት ተነስቶ ብራንቾቻቸው ቢቃጠል ኃላፊነቱ ማን ነው የሚወስደው?
በዘበኛ ችግር ምክንያት ብራንቾቻቸው ቢሰረቅ ማን ነው ኃላፊነቱ? እኔ በእውነት እናንተ ህግ ባለሙያዎች ስለሆኑ አርጉመንታቲቭ ጥያቄዎች እዚህ ላይ አሁን የግል መረጃ ጥበቃ አዋጁ አለ 1321 ያስቀምጣል። እነዚህ ተቋሞች የግል መረጃ ጥበቃ ነው አዋጁ። ባንኮችም ሆነ የመንግስት ተቋሞች የግል መረጃ የመጠበቅ ኃላፊነት አለባቸው። ኢቭን ተሰርቆባቸው እንኳን አልተሰረቀብኝም ብለው መደበቅ አይችሉም። ማሳወቅ ግዴታ አለባቸው። ምንድን ነው የኮምፒውተር አዋጁ አዋጅ ቁጥር 958 መንታፊዎችን ሌቦችን ነው የሚጠብቀው። 1221 ደግሞ የመረጃ ጥበቃ አዋጁ ደግሞ መረጃ ያዦችን ነው የሚጠብቀው። እና በዚሁ አጋጣሚ አድማጮቻችንም እንዲያውቁት አንድ መረጃ ሲሰረቅ ባንኮችን መጠየቅ ወይም ደግሞ ሌሎች ተቋሞችን መጠየቅ ይችላሉ። ኢቭን ካሳ እስከ ማግኘት ራሱ አዋጁ ይፈቅድላቸዋል። አሁን ስላልከው ነው ዶክተር የግድ ነው። ምን ማለት ነው? አሁን እውቀት ላይ ይስሩ ነው። እኔ ሌላው ወደ ኋላ እናንተ ብዙ ነገር ልትሉ ትችላላችሁ፣ ግን ቢያንስ የሲቲዝን እውቀት ላይ ድርሻ አለባቸው የሚል እንደው መልእክት ለማስተላለፍ ስትራቴጂያችንም ካፓሲቲ ቢልዲንግ መስራት አለብን። በጋራ ሙዚቃ አዳምጠን እንምጣና ጥያቄዎቻችን እንቀጥላለን። እስኪ ቴክኒሻናችን ሳምሮይት ቀደም ሲል ስንገባ አላስተዋወቅናት ነበር። እስኪ ሙዚቃ እስኪ
ፕሮግራም ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም በኮቨናንት አብ የጥብቅና ድርጅትና ከአራዳ ኤፍኤም 95.1 ጋር በመተባበር የሚቀርብ ነው። አብረናችሁ ያለ ነው ጠበቃ ፍቃዱ አንዳርጌና ጠበቃ ትመት አሰፋ ከኮቨናንት አብ የጥብቅና ድርጅት ነው። እንግዳችን ደግሞ ዶክተር መታሰቢያ ካሳ ከኢኮ ኢንጂነሪንግ ነው። ጥያቄያችን እንቀጥላለን። አስተያየት ካላችሁ በአጭር መልእክት 8545 እንዲሁም ደግሞ በስልክ ቁጥር 0115585431 ወይም 32 አድርጋችሁ ልትጠይቁን ወይም ታሳውቁን ትችላላችሁ። ወደ ፕሮግራማችን እንቀጥላለን። እሺ ድጋሚ መጥቻለሁ ዶክተር። ቀጣዩ ጥያቄ ምን መሰለ? እንግዲህ አንዳንድ መንግስታዊ ተቋማት በሀገር ደህንነት ሁለንተናዊ እድገት ላይ ከፍተኛ ሚና ያላቸው ናቸው። እነዚህ ተቋማት የሳይበር ደህንነትን ከማረጋገጥ አንጻር ምንድነው የሚጠበቅባቸው ብለህ ታምናለህ? እዚህ ላይ በተለይም ዶክተር እንደ ባንክ፣ ቴሌኮም ወይም ደግሞ የመንግስት መስሪያ ቤቶች በተመለከተ ደረጃቸው ምን ነው የሚለው ራሱን የቻለ ጥናት ቢጠይቅም ጠቅለል ባለ ሁኔታ እስኪ ያለውን አዝማሚያ እንድትነግረን ነው። እንግዲህ በዲጂታል ኢኮኖሚ ወይም በዲጂታላይዜሽን ዘመን ትልቁን ሮል የሚጫወቱት በተለይ እንደ ኢትዮጵያ አይነት ሀገር አንደኛው ቀደም የጠቀሳችኋቸው ትልልቅ የመንግስት ወይም ደግሞ የህዝብ ተቋማት ናቸው። በዋናነት ቴሌኮም ነው። ቴሌኮም እስከ ቅርብ ጊዜ ድረስ ለብዙ ዘመናት የኢትዮጵያ ቴሌኮሙኒኬሽን አገልግሎት ወይም ኢትዮ ቴሌኮም ይኖራል። አሁን መንግስት ክፍት ባደረገው መሰረት የሳፋሪኮም እንደ አንድ አማራጭ የቴሌኮም ኦፕሬተር ሆኖ በሀገር ውስጥ ኦፕሬት ያደርጋል። እነዚህ ሁለቱ ተቋማትን በምትመለከቱበት ጊዜ የዲጂታል ኢንፍራስትራክቸርን ከመገንባት ቅድም እንዳልኩት ፈጣንና አስተማማኝ ወይም ደህንነቱ የተጠበቀ የዲጂታል ኮኔክቲቪቲን ይሰራሉ። ከዛ ባሻገር የተወሰኑ ሰርቪሶችን ለምሳሌ የፋይናንስ ፋሲሊቴተር ሆነው ለምሳሌ እንደ ኢትዮጵያ ቴሌብር ፋሲሊቴተር ሆኖ የፋይናንሻል ፋሲሊቴተር ሆኖ ይሰራሉ። እንደ ኢትዮጵያ ቴሌኮም ወይም ደግሞ እንደ አጠቃላይ እንደ ቴሌኮም ኢንፍራስትራክቸር እንደዚህ አይነት ተቋማት ሬጉላቶሪ ስላለባቸው ጠንካራ ሬጉላቶሪ ስላለባቸው በከፍተኛ ደረጃ ለሳይበር ደህንነትም ኢንቨስት ስለሚያደርጉ ለሰው ኃይል እውቀትም ስለሚገነቡ በተወሰነ ደረጃ የቴክኒካል አቋማቸው በሳይበር ደህንነት ላይ በተወሰነ ደረጃ አስተማማኝ ናቸው ብያምን አለሁኝ። ጠቅለል አድርገን ያ ማለት ክፍተቶች አይኖርባቸውም ማለት ግን አይደለም። ባንክን ብትመለከቱ ናሽናል ባንክ እንደ ሬጉላቶሪ የሚጠቀማቸውን ሲስተሞችንም ኦዲት የማድረግ ካፓሲቲ ስላለበት እንዲሁም ደግሞ በሰው እውቀት ላይ ከፍተኛ የሆነ በሰው እውቀትና በቴክኖሎጂ ላይ ከፍተኛ ኢንቨስትመንት ስለሚያደርጉ እንደዚህ አይነት ተቋማት ጥሩ ናቸው። ከዛ ባሻገር ግን የመንግስት ተቋማት ላይ በምንመለከትበት ጊዜ በተወሰነ ደረጃ ክፍተቶች ይታያሉ። ያም እውነት ለመናገር ምክንያታዊ ነው። ምክንያቱም የመንግስት ተቋማት ለህብረተሰቡ የሚሰጡትን የዲጂታል አገልግሎት አሁን ደግሞ በኋላም እየሰፋ ሲመጣ ብዙዎቹ የዲጂታል አይዴንቲቲንም ስለሚጠቀሙ እስካሁን ድረስ በሄዱበት የዲጂታል ግንባታና በዛ ላይ የሚያወጡት ወጪ ወይም ለእውቀት የሚሰጡት ትኩረት ከፍ ማለት አለበት። እንደምታውቁት በአብዛኛው የመንግስት ተቋማት ላይ ትልቅ በጀት ለዲጂታላይዜሽን እስከ ቅርብ ጊዜ ድረስ አይመደብም። በጀት እስካልተመደበ ድረስ ትኩረቶቹም አይኖሩም ማለት ነው። የሰው እውቀት ላይ ደግሞ ስንመለከት በመንግስት ተቋማት የሚሰሩ የስራ ሰራተኞች የዲጂታል ክህሎትን በጥሩ ሁኔታ ወይም ደግሞ በሚጠበቀው ሁኔታ አያገኙም። እሱ ብቻ አይደለም። የመንግስት ተቋማት የሚጠቀሙባቸው የዲጂታል ኢንፍራስትራክቸሮች እንደ ኮምፒውተሮች፣ ሰርቨሮች በተወሰነ ደረጃ አፕዴትድ አይደሉም ወይም ደግሞ በሶፍትዌርም በኢንፍራስትራክቸርም ዊክ ናቸው። ስለዚህ ለዲጂታል ተጋላጭነት የአንደኛው ፋክተር ሆኖ በቴክኒካል ይመጣል። ከሱ ባሻገር ግን በዋናነት የዲጂታል ህጎች ላይ ወይም መርሆች ላይ ወይም ፖሊሲዎች ላይ በደንብ ጠንከር ብለው መስራት ይጠበቅባቸዋል ብዬ አስባለሁ። ቀደም አንተ ለመጥቀስ እንደሞከርከው የዲጂታል የዳታ ፕሮቴክሽን፣ የፕራይቬሲ፣ የአይዴንቲቲ ፕሮቴክሽን ማንዴትድ የሆነ አስገዳጅ የሆነ ህጎች በእያንዳንዱ የመንግስት ተቋማት መተርጎም አለባቸው። እነዚህ እስካልተተረጎሙና እስካልተፈጸሙ ድረስ በትክክል የሳይበር ደህንነታቸው አስተማማኝ ነው ልንል አንችልም። በዚሁ በተጨማሪ በተለይ ኤሌክትሮኒክ ትራንዛክሽን ወይም ደግሞ የዲጂታል ትራንዛክሽን የሚያካሂዱ የመንግስት ተቋማት ግዴታ አለባቸው እነዚህን ትራንዛክሽኖችን
ግልጽና አስተማማኝ በሆነ ፕላትፎርም መስራት አለባቸው። እኔ አንዳንዴ መንግስት ተቋም ሆኖ በነጻና ፍሪ ይሄ ማንም ዜጋ በሚጠቀምበት ሴንሲቲቭ የሆኑ ዳታዎችን ኤክስቼንጅ ያደርጋሉ። በጣም 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 አስቸጋሪ ነው። የሕክምና ተቋማት በዋትሳፕ በቴሌግራም የበሽተኛን ኤክስቼንጅ እስከ ማድረግ ድረስ ይደርሳሉ። ይሄ ተጋላጭነታችንን በራሱ የሴኩሪቲ ተጋላጭነታችንን እየበለጠ ስለዚህ በፖሊሲ በህግ በስታንዳርድ መደገፍ አለባቸው። ከዛ ባሻገር የቴክኒካል ፊትነሳቸው በተለይም ቀደም ያልኩት ዊክ የሆነበት እንደ ባንክ እንደ ቴሌኮም የሚለውን ስትተን በተለይ ሌሎች የመንግስት አገልግሎት ሰጪ ተቋማት የስትሮንግ የሆነ የዳታ ኮንትሮሊንግ ቴክኒካል ፊትነስ ያስፈልጋቸዋል። ሰው ኃይላቸውንም እንዲሁ በእውቀት የመገንባት ማንዴት ይኖርባቸዋል። ስለዚህ እንደ ጠቅለል አድርገን ስንመለከተው ከዚህ ጋር በተገናኘ ግን አሁን ብዙ ጊዜ አሁን እኛ ሀገር ላይ ሞሰብ የሚባል ፕሮግራም ተጀምሯል። ሞሰብ ወደ 20 ምናምን ተቋሞችን የሚያስተሳስር በአንድ ማስተሳሰር ትክክል። ልክ እንደዚህ አይነት ነገር ላይ ሲነሳ ብዙ ጊዜ ምን ይነሳል? እነዚህ በአንድ ማከማቻ መሆኖች ለሳይበር ጥቃት ተጋላጭነት ናቸው። ምክንያቱም አንድ ጥቃት ቢደርስባቸው ብዙ ሁሉ ተቋሞች እንትን መረጃ የሚጠፋበት አግባብ ሁሉ አለ የሚባል ነገር አለና እስኪ ምን ትላለህ እንደዚህ አይነት ነገር? ከዚሁ ጋር በተገናኘ ዶክተር አሁን ፈቃዱ በራሱ አውድ ገልጾታል። እኔ ደግሞ በቀደም ለአገልግሎት ሄጄ ነበር መሶብ ወደሚባለው የአገልግሎት ተቋምና በጣም አፕሪሼት አድርጌ መጣሁኝ። በእርግጥ ፍቃዱ እንዳለው ጥቃት እንዳይደርስባቸው መጠንቀቅ ያስፈልጋል። ነገር ግን በመሶብ ላይ የተመሰረተው የተቀናጀ የአገልግሎት አሰጣጥ የጥብቅና ላይሰንስ ለማደስ እኔ 10 ደቂቃ አልቆምኩም። በሌሎች መስሪያ ቤቶች በገቢዎች ባለስልጣን በሌሎች አሁን ህዝብ ጥያቄ እያቀረበባቸው ባሉ የተለያዩ አገልግሎት ሰጪ ድርጅቶች ላይ ማድረግና ዲጂታሉን ማዘመን አይቻልም ወይ ነው ወይስ የሳይበር ችግር ይመጣል? ምንድን ነው ሀሳብህ? የሁለታችሁ ጥያቄዎች አይ ቲንክ በሁለት ገጽታ ልመልከተው። የጠበቃ ፍቃዱ ስጋት እንዴት ነው 100 እንቁላልን በአንድ ቅርጫት ማስቀመጥ አይነት ይመስለኛል። የትምት ጥያቄ ደግሞ ሞሰብ ብቻ ሳይሆን ብዙ ሞሰቦች ቢፈጠሩ ነው። ሁለቱንም በነገራችን ላይ ጥሩ እይታ ነው፣ እንደ ተጠቃሚ የምናይበት ነው። ቴክኒካል በተወሰነ ደረጃ በቴክኒካል ዲፊኒሽን ግን በምንመለከትበት ሞሰብ የሚባለው አንድ ቋት ወይም የዋን ዊንዶ ሰርቪስ የብዙ ተቋማትን የተለያዩ የተበታተኑ ሰርቪሶች ወደ አንድ ዊንዶ ማምጣት ነው እንጂ በአንድ ቋት የማስቀመጥ አይደለም። መስኮቱ ነው አንድ የሆነው እንጂ እያንዳንዱ አገልግሎቶች በተለያዩ ተቋማት የሚሰጡ ወይም በየራሳቸው የቆሙ ናቸው። ስለዚህ ሞሰብ ወደቀ ማለት የተቋማቱ አገልግሎቶች ወደቀ ማለት አይደለም። ሞሰቡ ተደፋ ማለት ሌላ በየአይነቱ ውሰዱና በየአይነቱ ላይ ያለው ማለት በአንድ ሞሰብ ላይ ያለ በየአይነት ቢደፋ ሌላ በየአይነት ይመጣል ማለት ነው። ማለት ተመሳሳይ ሰርቪስ ቅድም ትምት እንዳልሽው ይቅርታ እንግዲህ አንቺ አልኩኝ እሱ የተከበረ አንቺ ያልኩ ነው እኔ በዳኝነት ወንበር እያሉ እንደዚህ እንደፍርም ቅድም እንደተባለው የብዙ አሁንም የኢ-ጋቨርናንስ ወይም ዲጂታል ሰርቪስስ ለምሳሌ ጀስቲስ ሲስተም አሁን የኤሌክትሮኒክ ጀስቲስ ሲስተም ራሱን የቻለ አንድ የዲጂታል አገልግሎት በጀስቲስ አለ። ሄልዝ ይመጣል፣ ኤጁኬሽን ይመጣል፣ ሁሉም ይመጣሉ። እነዚህ በየተቋማቱ የሚገነቡ የሲቲዝን አገልግሎቶች ናቸው። ስለዚህ ይሄን ነው በዲጂታል 2030 የሚመጡ ብለን የምንጠብቀው። ቅድም እንደተባለው ግን ሁሉም በዋናነት ደህንነታቸው የተጠበቀ ምክንያቱም የሚጠቀመው ሲቲዝን በእነዚህ ሰርቪሶች ሳቲስፋይድ ካልሆነ ፍርሃቱን ካላስወገደ ሰረቃለው አጣለው ወይም ደግሞ ጋለጣለው ብሎ እስካልፈራ ድረስ እነዚህ ሰርቪሶች እየተስፋፉ ይመጣሉ። በዋናነት ሴኩሪቲው ላይ ወይም ደግሞ ትረስት ላይ ከሰራን እነዚህ ሰርቪሶች ለሲቲዝን ጥሩ አገልግሎት የሚሰጡ ወደፊትም መቀጠል ያለባቸው ናቸው። 2030 ይሄንን ያመጣል ብለን እንጠብቃለን። እሺ መልካም። እስቲ ወደ ቀጣይ ጥያቄያችን እንሄዳለን። ዶክተር እስቲ እንግዲህ ቀደም የገለጽከው ነበረ አገራችን ውስጥ የሚታዩ የሳይበር ጥቃቶች እንደ ምሳሌ እያነሳቸው ነበር። እስኪ ማንኛውም ሰው ወይም ደግሞ ተራ ተጠቃሚ የምትለው ሰው በግብይትም ሆነ አገልግሎት በሚወስድበት ወቅትም ሆነ ከሳይበር ጥቃት ለመዳን ምን አይነት ጥንቃቄዎችን ማድረግ ይኖርበታል የሚለውን ነገር በተመለከተ እስኪ ባጭር። ዋናው መጠንቀቅ ያለብን ኦርዲናሪ ዩዘር የምንለው ወይም ደግሞ የመጨረሻው ተጠቃሚ ከሳይበር ደህንነት ነፃ መሆን ወይም ደግሞ በዲጂታል አገልግሎት
በጣም አስተማማኝ እንደሆነ መቀበል ያለበት። ያ ካልተቀበለ ይሄ የምናወራው በሙሉ የዲጂታል ኢኮኖሚ የሚወድቅበት ዋናውና ብቸኛው ምክንያት የሲቲዝን ወይም የተጠቃሚ ትረስት ማጣት ነው። ስለዚህ መጀመሪያ መሰራት ያለበት የዚህን ተጠቃሚ እውቀት ማሳደግ ነው። ምንድነው ሊደርስበት የሚችለው ብለን በምናስብበት ጊዜ በዋናነት እንደው በእውነት ለመናገር በጣም ሶፊስቲኬትድ እውቀት አይፈልግም። ቅድም ጠቅሻቸዋለሁ። በሲቲዝን ላይ የሚከሰቱ የሳይበር ችግሮች ከቴክኒካል በጣም ሶፊስቲኬትድ ከሆነ ከቴክኒካል ምንጭ የሚመጡ አይደሉም። እውነት ለመናገር በሲቲዝን እውቀት ጋፕ ምክንያት የሚመጡ በተወሰነ ደረጃ ልንፈታ ነው የሚችሉት ናቸው። ለምሳሌ ግን እንደ ማንኛውም ዩዘር ልንመክረው የምንችለው ምስጢራዊ የሚባሉ በተለይ የዲጂታል አገልግሎትን የሚጠቀምባቸው ምስጢራዊ የሚባሉ የምስጢር ቁልፎችን በቀላሉ ባልተጋላጭ ባያደርግ መልካም ነው። ለምሳሌ ፓስወርድ እና ፒን የሚባሉ ነው በጣም የለመድናቸው አሉ። ፓስወርድ እርግጥ ነው ሲስተምን ፓስወርድ ብቻውን አያድነውም፣ ግን ቢያንስ ጠንካራ የሆነ በቀላሉ ሊታወቅ የማይችል ፓስወርድ ፍጠሩ ይባላልኝ ለገንዘብ ማንቀሳቀሻ ወይም ሶሻል ሚዲያዎቻችንን ኢሜሎቻችንን ኢሜል ስንከፍትም ስትሮንግ ፓስወርድ ይባላል። እነዚህ አይነት ምስጢሮች ለምንድን ነው ቢያንስ የመጀመሪያው የደህንነት ፕሮቴክሽን ምክንያት በመሆኑ ለምሳሌ ባንክ ላይ፣ ቴሌኮም አገልግሎት ላይ፣ ጋቨርንመንት ኦፊሶች ላይ እንደዚህ አይነት አገልግሎቶች ምን ለማንም ሼር አለማድረግ ለምናውቀውም ለምን ከጎናችን በነገራችን ላይ ትልቁ ጥቃት የሚመጣው ከጎን ካለ ነው ከሩቅ ካለ አይደለም። ስለዚህ እነዚህ አይነት ምስጢራዊ ዋን ታይም ቬሪፊኬሽንም ሊሆን ይችላሉ ሼር አለማድረግ የመጀመሪያው ነው። ሌላው ግን በጣም መጠንቀቅ ያለብን ለኛ ያልሆነ በአንዳንዴ ጉጉታችን ይመስለኛል ይሄንን ያህል አዋርድ ታደርጋላችሁ እየተባለ ማያውቀን ከማይታወቅ ሰው የመጣን ኢሜል ለመክፈት መጓጓት በጣም እኮ የሚገርመው ነው። ማለት ይሄ አሁን የሶሻል ኢንጂነሪንግ አንደኛው ባህሪ ነው። በቀላሉ ነው እና የማይመለከቱንን ሊንኮች በጣም ብዙ ሶሻል ሚዲያ ተጠቃሚ አለ። ዋትስአፕ፣ ቫይበር፣ ቴሌግራም፣ ቲክቶክ እነዚህ አይነት ሊንኮችን ደፍሮ አለመክፈት በጣም መሰረታዊ ነው። ከዛ በተጨማሪ ስልኮቻችን በደንብ ከጃቸው አሁን ሁሉም የመንግስትም ሆነ የፐብሊክ የፕራይቬት አገልግሎቶች ወደ እጃችን ኦፊስ እየከፈቱ ነው። ስለዚህ ቢያንስ ኦፊሶቻችንን ወይም ደግሞ እኔ አሁንም እላለሁ ስልኮቻችን ኦፊስ እየሆኑ ነው ወይም የአገልግሎት መገልገያና መጠበቅ ይኖርብናል። ፌል እንኳን ብናደርግ ብንሰረቅ መጀመሪያውኑ በተቻለ መጠን አገልግሎቱን ቶሎ ማቋረጥ ጥሩ ይመስለኛል። እንደው መሰረታዊ የሆኑትን ነው። ሌላው ዳውንሎድ የምናደርጋቸውን ነገሮችን ማወቅ በጣም መሰረታዊ ይሆናል ብዬ አስባለሁ። ከብዙ በጥቂቱ ከራስ ነው ደህንነት ሊጀምረው። ስለዚህ እነዚህን መሰረታዊ ነገሮችን መፈጸም ጥሩ ይመስላል። ዶክተር የመጨረሻውን ጥያቄን ጠይቅ። እንግዲህ የሳይበር ደህንነትን ከማረጋገጥ ወይም ከመጠበቅ አንጻር በዘርፉ የዳበረ እውቀት ያላቸው ለምሳሌ እንደ ኢኮ ኢንጂነሪንግ አይነት ምን ይጠበቃል? በተለይ ደግሞ የህግ ተቋማት ለምሳሌ እኛ የኢጀስቲስን ለማረጋገጥ የፌዴራል ጠቅላይ ፍርድ ቤት የተለያዩ ስራዎችን እየሰራ ነው። ዳኞችን አሰልጥኛለሁ እያለ ፖስት ያደርጋል። ነገር ግን ዳኞች ብቻ አንድ እጅ ናቸው። ስቴክ ሆልደርስ አለን፣ ጠበቆች አለን፣ አቃቤ ህጎች አለን፣ ሲቪል ተከራካሪ ወገኖች አሉ። በተመሳሳይ እነዚህ አብረው ካልዘመኑ ካልሰለጠኑ ተገልጋይ አካል ሊሄድ አይችልም እና ከዚህ አንጻር ምንድነው ያንተ ሪፍሌክሽን? በእውነት ለመናገር የሳይበር ደህንነት እንደው ጠቅላላ አድርገን የሁሉም ነው። የከሌ ወይም የከሌ የመንግስት ወይም የፕራይቬት የሚባል አይደለም። ኢትስ ኮላቦሬቲቭ ኢፈርት ነው። የፕራይቬት ተቋማት በእውነት መንግስት የሀገራዊ ቅድም እንደተባለው ሎካላይዜሽን የሆነ ሀገራዊ ደህንነትን ሶቨሬኒቲን የሚያስጠብቅ የዲጂታል ኢንፍራስትራክቸር ዘረጋለሁ ካለ ሲስተሞቹ በሀገር ኮንቴክስት መገንባት አለባቸው። ይህንን ደግሞ መንግስት ብቻውን ሊገነባ አይችልም። ለምሳሌ እንደ ኢኮ አይነት ካምፓኒ በዋናነት እኛም የናሽናል ኢንፍራስትራክቸር ላይ ኮንትሪቢዩት ለማድረግ የግድ ከመንግስት ተቋማት ጋር አብረን መስራት አለብን። ስለዚህ መንግስት ከውጭ ከሚመጡ ሶሉሽኖች ባሻገር ሀገር ውስጥ ተመሳሳይ የሆኑ ኃላፊነት የሚሰማው ሀገራዊ ስሜት ላይ በሚሰማቸው የፕራይቬት ተቋማት ጋር አብሮ ሊሰራ የግድ ነው። እንደውም በቅድሚያነት ሊሰጥ ይገባል። አይ ቲንክ የዲጂታል 2030 አንደኛው ግቡ ፕራይቬት ፓብሊክ ፓርትነርሺፕን ማሳደግ ነው። ስለዚህ በዛ ላይ መስራት እንችላለን። ምን ልፈልጌ ነው ዶክተር መጽሐፍ ቅዱስ ራሱ ዋነኞቻችሁን ወቁ ይላል። ስለዚህ እኛ እንጋብዛለን እንደዚህ አይነት እውቀት ያሏቸውን ሰዎች ሀገር እንድትጠቀምባቸው ጥሪ እንዲደረግላቸው
መሻታችን ነው። ትክክል ነው። መልካም እናመሰግናለን። አድማጮቻችን ያው እየተከታተላችሁት ያላችሁት ዲጂታል ነጋሪት የራዲዮ ፕሮግራምን ነው። እስኪ ዶክተር በአንድ ደቂቃ መጨረሻ ማስተላለፍ የምትፈልገው ፕሮግራማችን እንድናጠናቅቅ? ማስተላለፍ የምፈልገው ስቲል ቅድም የጀመርኳትን እንደው ባጠናቀቅ በቂ ነው። ፕራይቬት የግል ተቋማት በእውቀት በሲስተም ዲቨሎፕመንት በአዳዲስ ፈጠራዎች መሳተፍ አለባቸው። እነዚህ ደግሞ መንግስት ትኩረት ሰጥቶ የመንግስት ተቋማት ቅድሚያ በሀገራዊ ውስጥ ባሉ ቅድም እንደተባለው በህግም በቴክኖሎጂም በተለያዩም ዘርፎች ያሉትን ቅድሚያ ሰጥቶ አቅም መገንባት፣ ድጋፍ ማድረግ፣ አብረው እንዲሰሩ የሚያስችል አስቻይ ኮላቦሬቲቭ ህግ ማዕቀፎችን ማዘጋጀት ቢችል የግል ተቋማት በኢትዮጵያ በዲጂታል 2030 ትልቅ አቅምና አገልግሎት ሰጪ ሆነው ይመጣሉ የሚል ተርጉም ተስፋና ምኞት አለኝ። በጣም ነው የማመሰግነው። እናመሰግናለን። አድማጮቻችን የዛሬ ፕሮግራማችን ተጠናቀዋል። እስካሁን አብረናቸው የቆየነው ጠበቃ ፍቃዱ አንዳርጌ፣ ጠበቃ አትመት አሰፋ ከኮቨናንት አቤት ጥብቅና ድርጅት እንዲሁም ደግሞ ቴክኒሻናችን ሳምራዊት አብራን ቆይታለች። ዶክተር መታሰቢያ ጥሪያችን አክብረህ ስለመጣልን እናመሰግናለን። እንግዲህ ካለን ሰዓት አንጻር ነው ሰፊ ብዙ የምናወራባቸው የግል ጉዳዮችም አሉ። ለዛሬው ግን በዚህ እናጠናቅ። መልካም ሳምንት። አመሰግናለሁ።